Hey guys, welcome back to Lydia Space. ለማታውቁኝ ሊዲያ እባላለሁ። በዛሬው ቪዲዮ ለ12ኛ ክፍሎች በጣም ጠቃሚ የሆነ ነገር ለ12ኛ ክፍሎች ብቻ አይደለም ለዩኤቲ መፈተን ለምትፈልጉ ተማሪዎች በጣም ጠቃሚ ነገር ይዤላችሁ መጥቻለሁ። I know you are stressed about entrance exam result ግን ከዛ በኋላ ከሪዛልታችሁ በኋላ ሳይኑ ፈተና ከዛ በኋላ በጣም ትልቁ ፈተና ምንድነው? ዩኤቲ ዩኒቨርሲቲ አድሚሽን ቴስት እና ስለ ዩኤቲ እናወራለን በዚህ ቪዲዮ እና ደግሞ ስለ ማን ዩኤቲ ኤግዛም መውሰድ ይችላል የሚለውን ሬጅስትሬሽን ፕሮሰሱ ኤግዛም ኮንተንቶቹ ምን ፎርማት ይከተላል ኤግዛሙና ብዙ ጊዜ ኤግዛሙ ላይ ሊመጡ የሚችሉ ቶፒኮች እና ማናቸው የሚሉትን እና ያለን ሪኳየርመንቶቹስ ምንድናቸው የሚለውን እናያለን። የመጀመሪያው ነገር ፈተናውን እነማን መውሰድ ይችላሉ የሚለው ነው። ፈተናውን የመጀመሪያው የዘንድሮ 2018 ነው። የዘንድሮ 12ኛ ክፍል ኢንተር ተማሪዎች ፈተናውን መውሰድ ይችላሉ። ከዛ በመቀጠል ደግሞ እንዲሁም ካለፉት 4 ዓመታት ጀምሮ 4 ዓመት ስንል አሁን 2018 ነው። ስለዚህ ከ2014 እስከ 2018 ባለው ጊዜ ውስጥ 12ኛ ክፍል ኢንትራንስ ኤግዛም የወሰዳችሁ ተማሪዎችም መፈተን ይችላሉ። ሌላው ደግሞ ወደ ኤኤ ዩኒቨርሲቲ መግባት የሚፈልጉ ማንኛውም የትኛውም ዩኒቨርሲቲ ላይ የሚማሩ ተማሪዎች ኮስት ሼሪንጋቸውን ከጨረሱ በኋላ ዩኤቲ ሬጅስተር ማድረግ ይችላሉ። ሁለተኛ ነገር ሬጅስትሬሽን ፕሮሰሱ ነው። ዩኤቲ ኤግዛም ለመፈተን ፊ አለ። ሁለት አይነት በሁለት ሪዝን ያለው ማለት ነው። የመጀመሪያው አፕሊኬሽን ፊ ነው። ለአፕሊኬሽኑ ወደ 300 ቤት ትከፍላላችሁ። ከዛ ደግሞ ዩኤቲ ኤግዛም ፊ ወደ 700 ምናምን ቤት በየአመቱ ስለሚቀያየር ነው። በእኛ ጊዜ ወደ 1000 ምናምን የከፈሉ ኢን ቶታል 1000 ምናምን ቤት ትከፍሉና ትኬታችሁን ዳውንሎድ ታደርጋላችሁ። ትኬታችሁ የሚጠቅማችሁ ትኬቱ ላይ ዩጂ አለ። ይሄ እናንተ አይዴንቲፋይ የምትደረጉበት ነምበር ነው። ኤግዛም ታይም ላይ ትጠቀሙታላችሁ። ስለዚህ ሬጅስተር ካደረጋችሁ በኋላ ትኬታችሁን ዳውንሎድ አድርጋችሁ ትይዛላችሁ። ስለዚህ ሬጅስትሬሽን ፕሮሰሱ ፖርታል ኦፕን ሲሆን በቃ ኢንትራንስ ኤግዛም ከወጣ በኋላ ነው ፖርታሉ ክፍት የሚሆነው። ያ ጊዜ ገብታችሁ ትመዘገባላችሁ፣ ክፍያ ትከፍላላችሁ። ሌላኛው ለሬጅስትሬሽን በጣም ወሳኙ ነገር ሰፖርቲቭ ሌተር ነው። አሰ ገቨርንመንት ስፖንሰር ከሆነ አፕላይ የምታደርጉት ከወረዳችሁ የድጋፍ ደብዳቤ ማጻፍ አለባችሁ። ላይክ መክፈል አልችልም እና መክፈል እንደማትችሉና የኢኮኖሚ ሁኔታችሁን የሚያሳይ ሰፖርቲቭ ሌተር ታቀርባላችሁ። በዚህ ሁኔታ ሬጅስትሬሽን ትጨርሳላችሁ። በጣም ቀላል ፕሮሰስ ነው። በመቀጠል ሌላኛው ደግሞ በጣም ኮንፊውዝ ሲሆን ተማሪ የማየው ሰልፍ ስፖንሰር እና ገቨርንመንት ስፖንሰር ምንም ይሄን ያህል ኮንፊውዝ የሚያደርግ ነገር የለውም። ገቨርንመንት ስፖንሰር ከሆናችሁ ገቨርንመንት ነው ኤቭሪቲንግ ከቨር የሚያደርገው። ላይክ ዶርም ይሰጣችኋል። ካፌ ከሆናችሁ ካፌ ትጠቀማላችሁ። ነን ካፌ ከሆናችሁ ደግሞ በየወሩ የሆነ ያክል ወደ 3000 በአሁን ጊዜ ወደ 3000 የሚሆን ገንዘብ ይገባላችኋል። ሌላኛው ደግሞ ቲዩሽን ፊያችሁ መንግስት ከቨር ያደርጋል አንቲ ግራጁዌት እስከምታደርጉ። ከዛ በኋላ ፔይባክ ማድረግ አለባችሁ ነው። ግን እስከዛ ድረስ ከምትመረጡ ድረስ ገቨርንመንት ኤቭሪቲንግ ከቨር ያደርጋል ማለት ነው። ሰልፍ ስፖንሰር ስትሆኑ ደግሞ ከገቨርንመንት ተቃራኒ ማለት ነው። ራሳችሁ ናችሁ በተርም የምትከፍሉት። ሰልፍ ስፖንሰርነት ስትሞሉ ጥንቃቄ ማድረግ ያለባችሁ ነገር ኢሲቲኤስ መጠን ክፍያውም የተለያየ ነው። ስፔሻሊ ሜድ ስኩሎች እና ኢንጂነሪንግ ስኩል ላይ የምትከፍሉት ክፍያ ሃይ ነው። ስለዚህ በዛ ኢንተረስታችሁን አይዴንቲፋይ አድርጉ ፈርስት። ከዛ በኋላ ደግሞ በዛ ኢንተረስታችሁ ደግሞ የምትከፍሉት ክፍያ መጠን ምን ያህል እንደሆነ ለማጣራት ሞክሩ። ምክንያቱም እንደየምትመርጡት ፊልድ የክፍያ መጠኑ ስለሚለያይ ሁሉም ፊልድ አንድ አይነት ክፍያ አይደለም ያለው። ስለዚህ እሱን ኮንሲደር አድርጉ ለማለት ፈልጋለሁ። በመጨረሻ ኤግዛም ፎርማቶቹን ኤግዛሙ ኦንላይን ነው። እንዳለ ምርጫ ነው። ኦንላይን ነው ኤግዛሙ እና እንዳለ ምርጫ ነው። you will have 2 hours እና ቤዚካሊ አን አፕቲቲዩድ ቴስት አይነት ነው እና 2 ፖርሽኖች አሉት።
ቨርባል ሪዝኒንግ እና ኳንቲቴቲቭ ሪዝኒንግ። ቨርባል ሪዝኒንግ የምንለው ሜንሊ ፎከስ የሚያደርገው ኮንቴክስቹዋል ግራመር እና ኮንቴክስቹዋል ቮካብላሪ ፓርቶችን ነው። በጣም ብዙ ፓራግራፍ ይሰጣችኋልና በቃ አሁን ታይም አላችሁ ብዬ አምናለሁ አስባለሁ። ኢንተራንስ ኤግዛም እስከሚወጣ ድረስ ፓራግራፍ ማንበብ ተለማመዱ እና ይሄን ያህል ከባድ አይደለም። ቀጣዩ ደግሞ ኳንቲቴቲቭ ሪዝኒንግ ነው። ኳንቲቴቲቭ ሪዝኒንግ ፓርቱ ማትስ ነው። ቤዚክ ማትስ፣ አድቫንስድ አይደለም። ቤዚክ ማትስ ከግሬድ 9 አፕ ቱ 12 ድረስ የተማራችሁትን ቤዚክ ማትሶችን፣ እነዚህ አድቫንስድ የምንላቸው ላይክ ኢንተግሬሽን ዴሪቬቲቭ ምናምን አያካትትም። ቤዚክ ማትሶችን ላይክ ሲሪየስ ኤንድ ሲኩዌንስ፣ አልጀብራ ፖርሽኖች ላይክ ፖሊኖሚያል፣ ሎጋሪዝም፣ ስታቲስቲክስ፣ ጂኦሜትሪ፣ ሬሾ እንደዚህ ኮመን የሆኑ ጥያቄዎች ይወጣሉ። ስለዚህ ኳንቲቴቲቭ ሪዝኒንግ ላይ ፎከስ አድርጋችሁ ለመዘጋጀት ሞክሩ። በመጨረሻ ዩኢቲ ፈተና ላይ ይመጣሉ ብዬ የማስባቸው ሃይ ፕሮባቢሊቲ ያላቸው ኤሪያዎችን በቴሌግራም ቻናሌ ላይ እልክላችኋለሁ። ቴሌግራም ቻናሌን ጆይን አድርጉ እና ደግሞ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ባይ።